ሰላም የዩቲዩብ ቤተሰቦቼ ዛሬ በሚስተር ፕሮሞተር ለማይ የፈለግነው የዩቲዩብ ቻናል የአብይ ይልማን የሳድስ ቲቪ የዩቲዩብ ቻናል ነው። እንግዲህ አብይ ይልማ በ334,000 ሰብስክራይበር ከ1400 በላይ ቪዲዮዎችን ይዞ በ2019 የተመሰረተ የዩቲዩብ ቻናል ነው። እንግዲህ አብይ ይልማ እንደምናውቀው ጋዜጠኛ ነው። በዚህ እንግዲህ አሁን በሚሰራው የዩቲዩብ ስራ ላይ እንግዲህ ዋና ዓላማው አድርጎ የተነሳው በስነ ምግባር መንፈሳዊና እንዲሁም በጠቅላላ እውቀት የተመሰረቱ ነገሮች ላይ ብዙ ጊዜ ይሰራል። እንግዲህ እንደሚታወቀው አብይ ይልማ ብዙ ጊዜ ከዴይ 7 ቲዩብ ጋር የመመሳሰል ነገር አለው። ግን በተለየ አብይ ይልማ የሚያቀርባቸው በጣም ከጥልቁ አሰራር ጋር ያሉ ነገሮችን በይፋ የሚያቀርብ የዩቲዩብ ቻናል ነው። እንግዲህ አብይ ይልማ አንዳንዴም እንደ ትንበያ አይነትም ነገር ይሰጣል። እንግዲህ ዓለማችን በፊት ምን እንደነበረች አሁን ላይ ምን እያጋጠማት እንደሆነ ወደፊት ደግሞ በተለያዩ ክፍላት ምን እንደሚያጋጥማት የሚዳስስ የዩቲዩብ ቻናል ነው። እንግዲህ ከዘመኑ ጋር እንግዲህ የዘመኑን ፍጻሜ የሚያወሱ ነገሮች ዘመናችን ላይ ምን እየተካሄደ እንዳለ ከጥልቁ አሰራር ጋር እንዲሁም ዓለማችን ላይ ከሚፈጠሩ አንዳንድ አበይት ኩነቶች ጋር በተገናኘ አብይ ይልማ ለአድማጭ ተመልካቾቹ ወይም ደግሞ ለዩቲዩብ ቤተሰቦቹ የሚያጋራበት የዩቲዩብ ቻናል ነው። እንግዲህ አብይ ይልማ ጥርት ባለ ቪዲዮ ጥርት ባለ ድምጽ ከመረጃ ጋር ለተመልካቾቹ ያቀርባል። እንግዲህ ብዙ ጊዜ አብይ እንደሚታወቀው የጥልቁን አሰራር ምን እንደሚመስል በጥልቀት በመመርመር እንዲሁም ለተመልካቾች በማድረስ ነው የሚታወቀው። እንግዲህ ዩቲዩብ ላይ ከ1400 በላይ ቪዲዮዎች አሉት። ይህንን ግን ስናይ ካለው ቪዲዮና ከሚሰራው ስራ ጋር የማመጣጠን ነገሩ አነስተኛ ነው። እንግዲህ ያው የማንቃት ስራ ምን እየተካሄደ እንዳለ ባለስልጣናት፣ ታላላቅ አገራት፣ ታላላቅ መሪዎች ምን እያደረጉ እንደሆነ፣ ኢትዮጵያ ላይ ምን እየተከናወነ እንደሆነ፣ ምን ወደፊት ምን ሊከናወን ይችላል የሚለውን ነገር በስፋትና በጥልቀት መርምሮ የሚያቀርብ የዩቲዩብ ቻናል ነው። እንግዲህ ዛሬም በሚስተር ፕሮሞተር ልናይ የፈለግነው ይህንን ነው። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል እመክራለሁ። አመሰግናለሁ። ሚስተር ፕሮሞተር